ሰላም የቡና ቤተሰቦች ከረንትሊ እንዴት ነው? የቡና ፍላክቹዌት እያደረገ ነው። በየቀኑ አዳዲስ ነገሮች እየሰማን ነው። ብዙ ነገሮች እየተለዋወጡ ነው። በተለይ በዚህ ዓመት ለቡና ቢዝነስ ትንሽ ከባድ የሚሆን ይመስለኛል። ያም ሆኖ ግን እንደውም በተፈራው ሌቭል እንደውም ብዙ ሰው ከቢዝነሱ አልወጣም። ያም ሆኖ ስቲል ኤግዚስት እያደረጉ ያሉ ሰዎች አሉ። የቡና ቢዝነስ ያው ፍላክቹዌት እንደሚያደርግ ይታወቃል። ድሮም ግን ዘንድሮ ትንሽ ስለተጋነነ ነው። በዚህ ሰዓት እንግዲህ በቡናና ሻይም እንደዚሁም ሌሎችም መስሪያ ቤቶች እንዳወጡት ሪፖርት መሰረት ቡና አትያዙ አውጡ የሚል ሪፖርት የሚል መረጃ እየወጣ ነው። እንዴት እያደረጋችሁ ነው እናንተ? ማለት ከረንትሊ ቡና ያላችሁ ሰዎች፣ መጋዘናችሁ ላይ ቡና ያላችሁ ሰዎች እንዴት እያደረጋችሁ ነው? እውነት ለመናገር መንግስት እንደዛ አይነት ሪፖርት ከማውጣቱን በፊት በተቻለ መጠን መቆየቱ ቫልዩ በጣም ካለው ነው እንጂ በተቻለ መጠን ቡና በተለይ እኛ ሀገር ያለው የመጋዘን ሁኔታ አስቸጋሪ ስለሆነ በተቻለ መጠን መውጣቱ ይመከራል ብዬ ነው የማስበው። ምክንያቱም ወደ ሳይት ወይ ደግሞ ቡና ማዘጋጃ ያለው የመጋዘኖች አክሰስ ወይ ደግሞ ያሉት መጋዘኖች ብዙ ጊዜ ቡናን ረጅም ጊዜ ለማቆየት አመቺ አይደሉም። ባየናቸው በተለያየ አጋጣሚ ከአዲስ አበባ ውጭ ተጓጉዘን ባየሁት አጋጣሚ አንዳንድ ቦታዎች ጥሩ አፕሪሼት የሚደረጉ መጋዘኖች አሉ። ሁሉም ቦታ ግን ያ ነገር አለ ማለት አይደለም እና በተቻለ መጠን ቡና ስናስቀምጥ ምን አይነት ቦታ ላይ ነው የምናስቀምጠው የሚለው ነገር ኮንሲደር መደረግ አለበት። ለምሳሌ ከረንትሊ በጣም አንዳንድ አካባቢዎች ላይ ዝናብ እየዘነበ ነው የሚባል ነገር አለ። አንዳንድ አካባቢዎች ላይ ደግሞ እንደዚሁም ፀሐዩ በጣም ጠንከር ያለ ፀሐይ አለ የሚባልበት ኮንዲሽን ነው ያለው። ስለዚህ ፍላክቹዌሽኖች አሉ በየጊዜው። ኢቭን ዝናብ አለ የሚባልበት አካባቢ ራሱ ቋሚ የሆነ ዝናብ ሁኔታ አይደለም ያለው። ሰው እነዚህ ፍላክቹዌሽኖች ቡናችንን ምንድነው የቆይታ መጠኑን ዲክላይን እያደረገ እንዲሄድ ያደርገዋል እና በተቻለ መጠን መጋዘናችን ሴፍ ካልሆነ በስተቀር ብዙ ቡና ማስቀመጥ መጋዘናችን ላይ የሚመከርበት ታይም ላይ አይደለም ያለነው። ስለዚህ በተቻለ መጠን ቡናን ማውጣት ይመከራል። የሚያዋጣ ኮንዲሽን ከሆነ ማውጣት፣ ቡናን መሸጥ፣ መጋዘን ላይ ብዙ አለመያዝ። እንደገና ደግሞ ሌላም በዚህ ደረጃ 4 የጀንፈል ምናምን ግዢዎች የሚጀመሩበት ሰዓት ኦልሬዲ ተጀምረዋል። እሱ ሰዓትም ስለሆነ ሰው እሱን ማገላበጥ የተሻለ ይሆናል ብዬ ነው የማስበው። ኢቭን ለእሱ ራሱ ፍላክቹዌሽኑ ማለት ምንድነው የዌዘር ኮንዲሽኑን በደንብ ማኔጅ ማድረግ ይፈልጋል። በተለይ ቡና ኳሊቲያችን እንዲወርድ ከሚያደርጉት ዋነኛ ነገር የቡና ዝግጅት አካባቢ ያሉት ነገሮች ናቸው። በዋናነት ብዙም ፐርሰንት የሚይዘው የቡናውን ኳሊቲ የሚወስኑት እነዛ ዝግጅቶች ናቸው። ለምሳሌ ከረንትሊ ባለው ሁኔታ ቡናው በገበሬ እጅ ነው ያለው። ለምሳሌ አልጋ ላይ ያልደረቁ ቡናዎች አልጋ ላይ ከደረቁት ቡናዎች ውጭ ያሉ ቡናዎች ያሉት በገበሬ እጅ ነው። እነዛ ቡናዎች አሁን የሚቀመጡበትን ቦታ ታስቡት። አንዳንዶቹ ጥሩ የሆነ ቦታ ላይ ሊቀመጡ ይችላሉ። ሁሉም ግን ጥሩ የሆነ ቦታ ላይ ሊቀመጡ ይችላሉ ማለት አይደለም። የታወቀ ነው። ያው እንግዲህ ነገር ላይ ካለውም አክሰስ አኳያ የገበሬ ቡና ሲቆይ ምን አይነት ይዞታ እንደሚኖረው ማለት ቀጥታ ከመሬት ጋር ኮንታክት ሊኖረው ይችላል። እንደገና ውጭም ላይ መቆየት ነገር ሊኖር ይችላል። የተለያዩ ነገሮች ሊኖሩ ይችላሉ። እነዚህ ነገሮች ስላሉ በጥንቃቄ በምንገዛበትም ጊዜ ለደረጃ 4 ዝግጅት የሚሆን የጀንፈል ቡና በምንገዛበትም ሰዓት ከገዛንም በኋላ ደግሞ ለፍጭት ደግሞ ለመፈልፈል ቡናውን ለማበጠር በምንዘጋጅበት ሰዓት ተወሰነ ማናፈስ ምናምን ሂደቶች ይኖራሉ። ሰው እነሱ ነገሮች ጥንቃቄ ይፈልጋሉ። ጥንቃቄ እንዴት የሚወሰደው ላይክ ቡናዎች ወደ መጋዘን ከመግባታቸው በፊት ወይም ከገቡ በኋላም ሊሆን ይችላል። ግን ወደ ብጠራ ከመግባታቸው በፊት ተወሰነ፣ ምክንያቱም ማሽኑም
ድርቀቱን ያልጨረሰ ቡና ከሆነ አስቸጋሪ ስለሚሆን የተወሰነ እያናፈሱ ማስገባት የተሻለ ወይም ተመራጭ ይሆናል ብዬ አስባለሁ። ያ ማለት ውጭ ላይ የተሻለ ነገር ወይ ደግሞ አክሰሱ ካለ የአውድማ ወይ ደግሞ ስለዚህ ወደ ብጠራ ከመግባቱ ወይ ቡናችን ከማስፈጨታችን ወደ ማሽን ከመክተታችን በፊት ተገቢ የሆነ ጥንቃቄዎችን መውሰድ ያስፈልጋል። ማሽኑም እንዳያስቸግረን ውጭ ላይ አውድማ እና አንዳንድ ፋሲሊቲዎች ካሉ የተወሰነ እዛ ላይ ማናፈስ የተመራጭ ይሆናል። ብዙ ጊዜ በምንፈልገውም ፍጥነት ማሽኑም እንዲፈጭልን አመቺ ይሆናል ማለት ነው። እነዛ ነገሮች ማድረግ ተገቢ ይሆናል። ያንን ስናደርግ ግን አካባቢው ላይ ያለውን የዌዘር ኮንዲሽን በደንብ ማጥናት ይፈልጋል። ዝናብ ካለ በተለይ አሁን ላይ የሞልድ ወይ ደግሞ ሻጋታ ዴቨሎፕ እንዳያደርግ፣ እንደገና ደግሞ ፀሐይም ከሆነ ደግሞ ያለው አካባቢው ላይ በጣም ደግሞ ፀሐያማ ከሆነ በጣም ደግሞ ቡናችን ደርቆ ክብደትም እንዳያጣ ቡናችን ዌት ሎስ እንዳይኖረው አስፈላጊውን ጥንቃቄዎችን ማድረግ ይፈልጋል። ከዛ ውጪ ቡናው አውድማ ላይ መሆን አለበት። ምክንያቱም የገዛ ነው ጀንፈል ምንድነው መሬት ላይ ባደረግነው ተወሰነ ቢያንስ አንድ ቀን ከመቆየት አይቀርም ማክሲመም ላይቆይ ይችላል። እርግጥ ግን በቆየነው ቁጥር ያተወሰነ እርጥበት ካለው ዲቨሎፕ የማድረግ ቻንሱ ሰፊ ነው የሚሆነው። ትንሽ የሞልድ ወይም ሻጋታ ነገር ካለው የመስፋት ነገር ስላለው ወይ ደግሞ የመብዛት ነገር ስላለው ጥንቃቄ ማድረግ ይፈልጋል። ቡና ያው ሁሌም እንደምንለው ቡና ፕሮሰሲንግ ላይ በደንብ ትኩረት አድርጎ መስራት ይፈልጋል። ጥንቃቄ ይፈልጋል። ቡና በጣም ሴንሲቲቭ ነገር ነው። ያ ማለት ደግሞ ጥሩ አይነት ዝግጅት ሲኖረው፣ ጥንቃቄ ማለት ጥሩ ዝግጅት ማለት ነው። ጥሩ ዝግጅት አለው ማለት ደግሞ ጥሩ የሆነ ዋጋ ቫሊ ይኖረዋል ማለት ነው። በጥንቃቄ ይሰራ ለማለት ነው። ቡና እየጠጣን ነው። እናመሰግናለን። በሌላ ቪዲዮ መለሳለሁኝ። መልካም ጊዜ